ገበያው ኤክስትሪም ፊር ውስጥ ነው። ሁሉም ሰው እየሸጠ ነው። ግን አንድ ሚስጥር ልንገራችሁ። ትልቁ የቢትኮይን ማይኒንግ ኩባንያ ቢትዲር ይዞታውን በሙሉ ሸጧል። ይሄ ምን ማለት እንደሆነ ታውቃላችሁ? ታሪክ እንደሚያሳየው ማይነሮች እጅ ሲሰጡና ሲሸጡ የገበያው ወለል ወይም ቦተም ተሰራ ማለት ነው። ለብልህ ትሬደሮች ይህ ወርቃማ የመግቢያ ጊዜ ነው። ታዲያ በ$100 የትኛውን እንስራ? ለፈጣን ስካልፐሮች ዛሬ ኤጂኤልዲ በ55% ጭማሪ እየተቆሰ ነው። ለተረጋጋ ስዊንግ ደግሞ ኤክስአርፒ በተቋማት ዜና እየደመጠ ነው። ግን ተጠንቀቁ፣ አዮቴክስ ተጠልፎ ሚሊዮኖች ተሰርቀዋል። እንዲህ አይነት መጥፎ ዜና ሲሰሙ ፕሮፌሽናሎች አይሸጡም፣ ሄጅ ነው የሚያደርጉት። ለስካልፕ ዴይ ስዊንግ እና ፖዚሽን ትሬዲንግ የሚሆን ትክክለኛ የኤንትሪ ስቶፕ ሎስ እና ቴክ ፕሮፊት ሙሉ ማንዋል አዘጋጅቼላችኋለሁ። ይህ ማንዋል በነፃ ተቀምጧል። የት እንደምታገኙት ታውቃላችሁ። አንድ ጥያቄ ልተውላችሁ። በዚህ ቀይ ገበያ እየገዛችሁ ነው ወይስ እየሸጣችሁ ነው? ኮሜንት ላይ እንወያይ።